ታዋቂዋ ቲክቶከር ማህደር ከበደ ባለቤቷ ታዋቂው ባለሀብት ማን እንደሆነ እና በምን ስራ ላይ እንደተሰማራ በምን ሁኔታስ ሊጋቡ እንደቻሉ አዳዲስ መረጃዎች ደርሰውናል። እስከ ቪዲዮአችን ፍጻሜ ድረስ በቪዲዮአችን መሃል ላይ የምናሳውቃችሁ ይሆናል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ እንላለን። ሰላም ተመልካቾች እንደምን ከርማችኋል? ይህ ደወል ሚዲያ ነው። ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ መረጃ ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልን ለዚህ ቻናል አዲስ ከሆኑ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ እየጠየቅን ወደ ዛሬ ወዳገኘነው ቪዲዮአችን እንመለሳለን ማለት ነው። አስቀድመን እንደነገርናችሁ ታዋቂዋ ቲክቶከር ማህደር ከበደ ባለቤቷ ማን ነው? ማንንስ ነው ያገባችው? በቅርቡ ሽምግልና የላከላት በከፍተኛ ገንዘብ አውጥቶ ሽምግልና የላከው ሰው ማን ነው? ባለቤቷስ ማን ነው? የሚሉ ጥያቄዎች በቅርቡ ሲንሰራፉ እንደሆነ ታውቋል። እንግዲህ ከዚህም ጋር ተያይዞ የታዋቂዋ ቲክቶከር ማህደር ከበደ ባለቤት ማን እንደሆነ አዳዲስ መረጃዎች ደርሰውናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እንላለን። እንግዲህ የዚህ ታዋቂ ቲክቶከር ባለቤቷ ማን ነው የሚለው በቅርቡ በኢትዮጵያ ውስጥ ከፍተኛ የሆነ መነጋገርን የፈጠረ እንደሆነ ይታወቃል። በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ታዋቂ የሆነችው ከፍተኛ መነጋገሪያ የሆነው የማህደር ከበደ የሽምግልና ወሬ እንደሆነ ይታወቃል። በተለይም በቲክቶክ በፌስቡክ እና ዩቲዩብ ላይ በሚሊዮኖች የሚቆጠሩ ተከታታዮች ያሏት ማህደር ከበደ ስለ ግል ሕይወቷ ብዙ ጊዜ በግልጽ እንደማትናገር የሚታወቅ ነው። እንግዲህ በግልጽም ስለማትናገር የሚወጡ ወሬዎች በፍጥነት ትኩረት እንደሚስቡ የሚታወቅ ነገር እንደሆነ ይታወቃል። በዚህ ጊዜ ደግሞ የማህደር ከበደ ሽምግልና ተደረገላት የሚለው መረጃ በሶሻል ሚዲያ ላይ በእሳት ፍጥነት እንደተሰራጨ የሚታወቅ ነው። እንግዲህ እንደሚነገረውም በቅርብ ቤተሰቧና በቅርብ ወዳጆቿ መካከል የሽምግልና ሂደት ተካሂዷልም ተብሏል። ይህ መረጃ ከወጣ በኋላ የህዝቡን ትኩረት በአንድ ጥያቄ ተሰብስቧል። ሽምግልናውን የላከው ማን ነው የሚለው ጥያቄ አሁን በብዙ ሰዎች ዘንድ መነጋገሪያ ሆኗል። በተለይም በቲክቶክ ላይቭ ላይ በዩቲዩብ ላይ እንዲሁም የተለያዩ ግምቶች እየተሰጡ ይገኛሉ። አንዳንድ ሰዎች እንደሚሉት ሽምግልናውን የላከው ሰው በኢትዮጵያ ውስጥ ታዋቂ የሆነ ትልቅ ባለሀብት እና የመኪና አስመጪ ነው የሚል መረጃ እየተዘዋወረ ይገኛል። በሶሻል ሚዲያ ውስጥም ኃይሉ ከበደ በሚል ስም ብዙ ጊዜ ሲነሳም ታይቷል ማለት ነው። ሆኖም ይህ መረጃ እስካሁን ድረስ በይፋ የተረጋገጠ አይደለም። ማህደር ከበደም ሆነች ተብሎ የሚጠቀሰው ግለሰብ በግልጽ ስለ ጉዳዩ የተናገሩት ነገር የለምም ተብሏል። ነገር ግን ይህ ወሬ በህዝቡ ዘንድ ከፍተኛ ፍላጎትን ፈጥሯል። ምክንያቱም ማህደር ከበደ በኢትዮጵያ ሶሻል ሚዲያ ውስጥ በጣም ታዋቂ ከሆኑ ሴት ቲክቶከሮች አንዷ ናት። በተለይ በአነጋጋሪ ቪዲዮቿ በአቀራረቧና በማህበራዊ ሚዲያ ላይ ባላት ተጽዕኖ ምክንያት ብዙ ተከታታዮችን ማፍራት ችላለች ማለት ነው። በዚህም ምክንያት ስለ ግል ህይወቷ የሚወጣ ማንኛውም መረጃ በፍጥነት ይሰራጫል። በሶሻል ሚዲያ ላይ አንዳንድ ሰዎች ማህደር በጣም ውድ ህይወት መኖር ጀምራለች ወይም በቅርቡ የምታረጋቸው ፖስቶች ተለውጠዋል በማለት የራሳቸውን ግምት ሲሰጡ ይታያሉ። ሌሎች ደግሞ በላይቭ ላይ የምትናገራቸው አንዳንድ ቃላት በመያዝ ምናልባት በቅርቡ ትዳር ልታገባ ትችላለች የሚል ግምትም እያቀረቡ ነው ተብሏል። በሌላ መልኩ ግን ብዙ ሰዎች ይህ ሁሉ ከልክ ያለፈ የግል ህይወት ጣልቃ መግባት ነው እያሉ ይገኛሉ። አንዳንዶችም ታዋቂ ሰው ቢሆንም የግል ህይወቱ መከበር አለበት ሲሉ፣ ሌሎች ደግሞ ህዝብ ፊት የሚኖር ሰው ስለሆነ ሰዎችን ማወቅ ይፈልጋሉ በማለት እየተከራከሩ ይገኛሉ። ይህ በኢትዮጵያ ሶሻል ሚዲያ ውስጥ ታዋቂ ሰዎች የግል ህይወት ምን ያህል መነጋገሪያ እንደሆነ ያሳያል። ብዙ ሰው የሚገርማቸው ነገር አንድ ትንሽ መረጃ ብቻ በሰዓታት ውስጥ በመላው ኢትዮጵያ መሰራጨቱ ነው። የቲክቶክ እና የፌስቡክ ዘመን አንድ ወሬ በፍጥነት ወደ ሚሊዮን ሰዎች እንዲደርስም አድርጎታል። በተለይም ታዋቂ ሰዎች ጋር የተያያዘ ጉዳይ ከሆነ የበለጠ ፍጥነት ይኖረዋልም ተብሏል። አንዳንድ የሶሻል ሚዲያ ተንታኞችም እንደሚሉት ይህ ጉዳይ ከፍቅር ወይም ከትዳር በላይ የሴሌብሪቲ ካልቸር አካል ሆኗልም ሲሉ ተሰምተዋል። ሰዎች አሁን ታዋቂ ሰዎች ምን እንደሚለብሱ፣ የት እንደሚሄዱ
ከማን ጋር እንደሚታዩ ብቻ ሳይሆን ማንን እንደሚያገቡ ማን እንደሚጠይቃቸው ድረስ መከታተል ጀምረዋልም ተብሏል። እስካሁን ድረስ ማህደር ከበደ ራሷ ስለ ጉዳዩ የሰጠችው ግልጽ መግለጫ ባይኖርም ይህ ወሬ እንዲሰፋም አድርጎታል ተብሏል። አንዳንድ ሰዎችም ዝምታዋ መረጃውን ያረጋግጣል ሲሉ፣ ሌሎች ደግሞ ምናልባት ለግል ሕይወቷ ክብር ስላላት ነው ዝም ያለችውን በማለት ያስባሉ ማለት ነው። በመጨረሻም ይህ ጉዳይ አንድ ነገር በግልጽ አሳይቷል። በአሁኑ ዘመን ታዋቂ መሆን ማለት የግል ሕይወት ሁሉ በህዝብ ውይይት ውስጥ ሊገባ ይችላል ማለት ነው። አንድ ትንሽ ምልክት፣ አንድ ፎቶ ወይም አንድ ቃል ብቻ በሚሊዮኖች ዘንድ ትልቅ ውይይትን ሊፈጥር ይችላልም ተብሏል። አሁን ሁሉም ሰው እየጠበቀ ያለው ነገር አንድ ነው። ማህደር ከበደዋ ራሷ ስለ ጉዳዩ ምን ትላለች የሚለው ነገር እንግዲህ ብዙዎችን ሊያነጋግር ችሏል ማለት ነው። እንግዲህ ተመልካቾቻችን በዚህ ጉዳይ ላይ ብዙዎች እየተከራከሩና እያወሩበት እንደሆነ የሚታወቅ ነገር ነው። ምክንያቱም ማህደር ከበደ በሶሻል ሚዲያ ላይ ረጅም ጊዜ መቆየቷ የሚታወቅ እንደመሆኑ መጠን ከሷ ማግባት ጋር ተያይዞ ብዙዎች አነጋጋሪና አጠያቂ ምላሽ በቲክቶክ ላይ እያዘዋወሩ እንደሚገኙ የሚታወቅ ነገር ነው። ምክንያቱም ማህደር ከበደ እድሜዋ በ30ዎቹ የሚቆጠር ነው ሲሉ፣ አንዳንዶች ደግሞ በ20ዎቹ መጨረሻ ላይ ስላለች ይቺን ሴት ማን ነው በአሁን ሰዓት ሊያገባት የቻለው? ማንንስ ነው ልታገባ የቻለችውም ሲባል ተሰምተዋል። በሽምግልናዋም ላይ ያሳየችው ጭፈራ ወይንም ያሳየችው አክት ብዙዎችንም አነጋግረዋል። በተለይ ብዙ የኢትዮጵያ ሴቶች እንዴት ትመቀኙባታላችሁ? እንዴት ማህደር ከበደ ሴት ሆናችሁ እንዴት ስለሷ ክፉ ታወራላችሁ? ሲሉም አንዳንዶች ደግሞ ስታገባ የመጀመሪያዋ ነው እንዴ በማለት ብዙዎች አነጋጋሪ ትዕይንቷን በመሳለቂያም አድርገውታል ማለት ነው። ምክንያቱም ማህደር ከበደ በሰርጓ ወቅት ማለትም በሽምግልናዋ ወቅት በጣም ደስተኛ ሆና ከተለያዩ ሰዎች ጋር ስትጨፍር እየጮኸች ስትዘል፣ እንዲሁም ከሌሎች ሰዎች ጋር በጣም በከፍተኛ ሁኔታ በደስተኝነት ስሜት ስትዘል ስትጨፍር እንደሆነ ታውቋል ማለት ነው። ይህም የሆነበት ምክንያት ይህ ሰው የምታገባው ሰው በጣም ትልቅ ባለሀብትና በጣም ታዋቂ የመኪና አስመጪ ነው እንደሚባል ተሰምቷል ማለት ነው። እንግዲህ ከዚህ ጋር ተያይዞ ነው ማህደር አሰፋ ይህን የመሰለ ሰው አግኝቻለሁ፣ ይህንን የመሰለ ወንድ አግብቼማ እንዴት አልደሰትም፣ እናንተ ከፈለጋችሁ መቃጠል ትችላላችሁ ስትልም ተሰምታለች ማለት ነው። እንግዲህ ተመልካቾቻችን እናንተስ በዚህ መረጃ ላይ ምን ትላላችሁ? ስለ ማህደር ከበደስ ያላችሁን አስተያየት ምን እንደሆነ በኮሜንት ሴክሽኖቻችን ላይ አቅርቡልን እያልን ለዛሬ ያዝንላችሁ መረጃ እዚህ ላይ እናበቃለን። እንግዲህ ለዚህ ቻናል አዲስ ከሆኑ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። ቸር ቆዩ፣ ቸር ሰንብቱ።